አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ ሁላችሁንም። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትዘንጉ። ዛሬም በእውነተኛ ታሪክ ላይ የተመሰረተ ልብ አንጠልጣይ የፍቅር ታሪክ መጅኑን ሌላ የተሰኘው ተከታታይ ትረካ ክፍል 7 እነሆ ብያለሁ። መጅኑን በዙሪያው ተቀምጠው ከሚመክሩት ዘመዶቹ ፊት ዝም ብሎ አይኑን እያቁለጨለጨ ምንም መልስ አይመልስም። አባቱ ዝም ሲል ሌላኛው አጎቱ መጅኑንን በሌላ የሞተ ልቡን በኑጀድ ቆነጃጅቶች ሊያታልለው አስቦ ማግባባቱን ቀጠለ። ቀይስ ልጅ ሆይ ዓለም እኮ ሰፊ ነች። ሌላ የቀስርከውን አይንህን እስኪ ለአፍታንሳና እነ ኢልሃምና ሱደትን ተመልከት። አይ ካልክ ደግሞ የኑጀድን ቆነጃጅቶች እንደ በረሃ አሸዋ የበዙ ናቸው። ከነሱ መሀል ውብ የሆነች ላንተ የምትገባውን እንስት እንድርሃለን። በአገሩ ሴት እንደሌለ ነገር ሌላ እያልክ ትሞታለህ እንዴ? ቆይ ልክ አይደለሁ እንዴ ሰዎች? አለ ወደ ሰዎቹ ዞሮ አዎንታቸውን እየጠበቀ። ሰዎቹም በእርግጥም እንጂ እንዴ አሸዋ ተዘግነው የማያልቁ ሁረል አይን የመሳሰሉ ቆነጃጅቶች ሞልተዋል። በእርግጥም አሉ እንጂ እያሉ መጅኑንን ለማግባባት አጀከሙ። ቀጥለውም እናንተና ብትሆንስ ወይስ እንትና ብትሆንስ ወይስ እገሊት ትሻላለች እያሉ ማማረጥ ጀመሩ። መጅኑንም በድብደባ የበለዘ አይኑን ጨፍኖ ውስጣዊ የግጥም ሰነዱን ከፍቶ እንዲህ ሲል አነበበ። ወለም ዩስኒ ኢፍተቃሩል ወላ ጊና ወላ ተውበቱን ሐታ ኢህተዱን ሶሪያ ወላ ኒሱቱን ሶበገነ ከበድዓ ጀናል አዳ ሊሽተብሓ ሌላ ሱመ አረድነሃ ልያ። እኔ መቼም ቢሆን ሌላን ከልቤ ላይ ልፍቃት አልችልም። ምንም እንኳን ደህቼ ብመናኝ አልያም በንዋይ ብናኝ መቼም ከሷ ፍቅር ልቶብት አልችልም። ከሷ ፍቅር እንኳን ንስሐ ልገባ ቀርቶ እንዳውም ወደ እርሷ የፍቅር መንፈስና የሚያደርሰኝን የቤቷን ምሰሶ ሳይቀር እምሰዋለሁ። ምክንያቱም በአንድ ወቅት እሷ ነክተዋለችና እርሷን ያስታውሰኛልና። እንዲሁም የፈለገ ውብ ቀንዛባዎች ተኳኩለው ተሽቀርቅረው ቢመጡም ምንም ያህል አቆንጅተው ሌላን አስመስለው ቢያመጡልኝ እንኳን ሌላን ሊያስረሱኝ አይችሉም። እንዳረሳት ሆና ከልቤ ላይ ተጽፋለች ሲል ጥልቅ የሆነ መውደዱን በግጥም ገለጸ። የመጅኑንን በአንክሮ የተናዘዘ የፍቅር ኑዛዜ የሰሙት ቤተሰቦቹም ይረሳታል ወሽመጣቸው ተቆረጠ። ህመሙን የወደደ ልጃቸውን ከአዘኔታ ውጭ ምንም ሊያደርጉለት እንደማይችላቸው አወቁ። ከዛን ቀን ጀምሮ ከእግር ሙቅ አስሮ ፈታው ለቀቁት። እሱም ኑጀድን ለቆ ጫካ ገባ። ከዛን ጊዜ በኋላ በአካል አልሞ ካጣት ሌላ ጋር በመንፈስ አብሯት ኮበለለ። ከጎኑ አብራው እንዳለች ያክል ብቻውን ያወራል። ጸጠጥ ብሎ በእርም ስታወራ ያዳምጣታል። በቀልዷ ይስቃል። ከኑጀድ እስከ ሂጃዝ ከሂጃዝ እስከ አቂቅ ባከለለው ጫካ ጉዞ ከሱ ጋር ሳትሰለች አብራው ትጓዛለች። በእርግጥም ለሱ በእውነተኛው ዓለም ያጣት ሌላ እብዴቱ በፈጠረለት ዓለም አግኝቷታልና አሁን ለሱ ዓለም 10 ሞልታለች። በአንዱ
ጧት በሂጅዝ ጫካ ውስጥ የወፎች ዝማሬ እየተንቆረቆረ የንጋት ብስራት ያበስራል። ማታ እያነደደ ያመሸው እሳት ተዳፍኖ ጭሱ ወደ ሰማይ እየተተለተለ ይጨሳል። መጅኑንም ድንጋይ ተንተርሶ ከተኛበት መሬት ላይ ተነስቶ በሚጨሳው ጭስ ስር ተቀምጦ ሌላን ፈለገ። ነገር ግን እንደ ሁልጊዜው ዛሬ ሌላ ከጎኑ አልነቃችም። ቢጠራትም መልስ አልሰጠችውም። ሌላ ጥላኝ ሄደች፣ ሌላ ሄዳለች እያለ ከእጁ አምልጦ እንደጠፋው መርፌ ድንጋይ ሳይቀር እየፈነቀለ ፈለጋት። ሌላ የለችም። ወዲያው ተነስቶ ሌላን ፍለጋ ወደ ትውልድ ሀገሩ ኑጀይድ አቀና። በመንገዱ ላይ ሌሎች ወደ ኑጀይድ የሚጓዙ ሰዎችን አግኝቶ ተቀላቀላቸው። ነጋዴው ወረድና ቤተሰቦቹ ነበሩ። ወረድ ከሐር የተጠለፈ ቄንጠኛ ቶፕ ለብሶ እንዲሁ ከወርቃማ ቀለም ጋር የተቀደደ ነጭ ጥምጣም ጠምጥሞ በነጭ ፈረሱ ላይ ተጀብኗል። ሌሎችም በእድሜያቸው ገፋ ያሉ ሽማግሌዎች በሻም አለባበስ ሽክ ብለው አብረውት አሉ። ወረድ በአንድ ሌሊት ልቡን ወደ ሰረቀችው ሌላ ቤተሰቦች ዘንድ የትዳር ጥያቄ ሊጠይቅ፣ መጅኑንም ደግሞ በመንፈስ ከጎኑ ያጣትን ሌላን ለማግኘት ሁለቱም ለአንድ ዓላማ ወደ አንድ ሰው በአንድ ላይ መንገዳቸውን ቀጥለዋል። ወረድና አብረውት ያሉት ሰዎች ዲባዲቦ ለብሶ በአንገቱ ላይ አጥንትና ምናምን ያጠለቀውን መጅኑንን ቢያናግሩትም መልስ ነፍጓቸው ወደፊት በእግሩ መንጎድ ተያይዞታል። በመሃል ብቻ ካፉ ላይ የማይጠፋ የናፍቆት ግጥሞችን ያነባል። ቆይ ግን የኑጀይድ ነዋሪዎች ግጥማችሁ ይጣፍጥላችሁ ብሎ ማን ነው የመረቃችሁ? አለ ወረድ የመጅኑንን ግጥም ሲሰማ። ውቧ ገጣሚት ሌላ ታውሳው፣ ምን ይህ እኮ የታወቀ ነው። ሁሉም የኑጀይድ ነዋሪዎች ብዕራቸው የሰላ ነው አለ ከወረድ ጋር ያለው አንድ ሽማግሌ። ያኔ ነቢያችን ሰለላሁ ዐለይሂ ወሰለም በበርካታ ምጽዋታቸው ጊዜ ኑጀይድ እንኳን የእርሳቸውን ምርቃት አላገኘችም ነበረ። ገና ቡራኬ ያለበት የቀለም ቅምጫና ይሄው ወደ እነሱ ነው የፈሰሰው አለ ከወረድ ጋር ያለው ሌላኛው ሽማግሌ። ቀጥሎም ያኔ ደጋግመው 3 ጊዜ አላህ ሆይ ሻምን ባርካት፣ ሀበሻን ባርካት እያሉ ሀገራትን ሲመርቁ የኑጀይድ ናሪዎች ምን ነው አንቱ የአላህ መልእክተኛ ኑጀይድን ረሳችኋት ብለው ከፍቷቸውም ነበረ። መልእክተኛውም አይ ኑጀይድን የዘለልኳት ከኑጀይድ የመሬት ብቃይ የሸይጣን ቀንድ ይወጣባታል ብለው መለሱላቸው። እንደምታዩት እስካሁን ግን አንድም ሳይቀር ባለ ስዕል ብዕረኛ ነው። ምናልባት ካሁን በኋላ ይሆናል የተተነበየላት የሸይጣን ቀንድ የሚበቅለው ሲል በኑጀይዶች አንጓጠጠ። ሀሀሀ ሁሉም በአንድነት ሳቁ። እንዲህ እያሉ ከኑጀይድ ከተማ ደርሰው ሊለያዩ ሲሉ ማነህ የማትናገረው እብድ ገጣሚ? እስኪ አንድ ጥያቄ ልጠይቅህ። ጥያቄውን ከመለስክልኝ 10 ድርሃም እሰጥሃለሁ አለ ወረድ ከፈረሱ ላይ ቁልቁል መጅኑንን እየተመለከተ። መጅኑንም አሁንም ዝም እንዳለ ነው።
ወረድም ከሱ መልስ ሳይጠብቅ መቼም የኑጀድ ነዋሪ ከሆንክ የኑጀድ ኮከብ የሆነችው ሌይላን ታውቃታለህ አይደል ሲል ጥያቄውን አስከተለ። የሌይላን ስም ሲሰማ መጅኑን የተለጎመው አፉን ፈታ። መላ እሱነቱን የሚዘወውረውን የሌይላን ስም በመስማት ቅጽበት ከሰጠመበት የእርመም ባህር ተርገፍግፎ ወጥቶ ለማውራት ተስገበገበ። አዎ ሌይላን አውቃታለሁ፣ ሌይላን ከምንም በላይ አውቃታለሁ አለ መጅኑን እየደጋገመ። እሺ ጥሩ፣ እሷን ካወካት ታዲያ መኖሪያዋንስ አታውቅምን? አለ ወረድ ፊቱን ፈገግ እያለ። እሱማ እንዴት ይጠፋኛል? የሌይላ መኖሪያ ከኔ ልብ ላይ ነው፣ ሌይላ ልቤ ላይ ነው ጎጆዋን የቀለሰችው አለ ቀኝ እጁን ከግራ ደረቱ ላይ አስቀምጦ። ውድ ቤተሰቦቼ ታሪኩ እጅጉን አሳዛኝ ነው። ቀጣይ ክፍል አለው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ልክ እንደ መጅኑንና እንደ ሌይላ በፍቅር ያበዳችሁ በፍቅር የከነፋችሁ ካላችሁ ደግሞ ኮሜንት አስቀምጡልኝ። እውነት መጨረሻውን ለማወቅ ጓጉቻለሁ። በጣም ደስ ይላል። በፍቅር መሰቃየት ከሚወዱ ሰው ጋር ሲሆን ደግሞ በተለይ ደስ ይላል። ልብ ለልብ ሲሆን ማለት ነው። ወሰላሙ አለይኩም ወራህመቱላህ